ሰላም ቤተሰብ እንኳን በደህና ወደ ካን ቢዝነስ ቲዩብ በደህና መጣችሁ። ለዛሬ ደግሞ ይዤላችሁ አዋጭ ቢዝነስ የስቴኪኒ ቢዝነስ ወይም ደግሞ የቱ ስፒክ ይባላል። እንግዲህ ይህ ቢዝነስ አዋጭ ከሚባሉ የስራ አይነቶች አንዱ ነው እና ስቴኪኒ ቢዝነስ ማንኛውም ሰው ከበላ በኋላ ጥርሱን የሚያጸዳው እንግዲህ ወይም ደግሞ ጥርሱ ላይ የቀሩትን የምግብ ትርፍራፊዎች የሚያወጣበት እንግዲህ ስቴኪኒ ያስፈልገዋል ማለት ነው። ይህም ደግሞ ስጋ ወይም ሌሎች ነገሮች በሚገቡ ሰዓት ጥርሶቹ ላይ የመቅረት ባህሪ ስላላቸው ያን ደግሞ የሚጠቀመው በዚሁ በስቴኪ ነው እና ይህ ቢዝነስ አዋጭ ከሚባሉት የቢዝነስ ሀሳቦች እና መቼም ቢሆን የማያከስር የቢዝነስ ሀሳብ ነው። እንግዲህ የስቴኪ ቢዝነስ ወይም ደግሞ ቱስፔክ ቢዝነስ ይባላል። ይህ ቢዝነስ እንግዲህ በተለያዩ ቦታዎች ላይ ይጠቀሙታል። ለምሳሌ ካፌዎች፣ ሆቴሎች፣ እንደዚሁ ሬስቶራንቶች እነዚህን የመሳሰሉ ቦታዎች ይጠቀሙታል ማለት ነው። አዋጭ ከሚባሉ አንዱ ምርት ማለት ነው ስቴኪ ቢዝነስ ወይም ቱስፔክ ቢዝነስ ነው። እንግዲህ ለዛሬ ይዤላችሁ መጣሁት እንግዲህ ይህ ስቴኪኒ ቢዝነስ ወይም የቱስፒክ ቢዝነስ እንግዲህ ዋና ገቢዎቹ የሚባሉት እንግዲህ ሆቴል ናቸው። ሆቴሎች፣ ሬስቶራንቶች፣ ካፌዎች፣ ሱፐርማርኬቶች እና እንደዚሁም ደግሞ ጅምላ ከፋፋዮች ናቸው ማለት ነው። እንግዲህ የእንጨት ወይም ይህ ስቴኪኒ ቢዝነስ ወይም ደግሞ የቱስፒክ ቢዝነስ እንግዲህ ከምን ነገር ነው የሚሰራው ካላችሁ እንግዲህ ይህ ነገር የሚሰራው ከእንጨት ወይም ደግሞ ወይ ቀርከሃ ይባላል። እንግዲህ ከእንጨት ወይም ከቀርከሃ ነው የሚሰራው። እንግዲህ በአሁኑ ሰዓት ደግሞ እንግዲህ ተፈላጊ የሆነው እንግዲህ ቀርከሃ ለምንድን ነው ያው አካባቢ ጥበቃ በማስመልከት እንጨቶች ወይም ዛፎች እንዳይቆረጡ በሚል ነው። እንግዲህ የቀርከሃ ምርት አንጻር ተፈላጊ እየሆነ ነው ማለት ነው። ከእንጨትና ከቀርከሃ አንጻር ያው የአካባቢ ጥበቃ በማስመልከት የቀርከሃ ስቴኪኒ ወይም ቱስፒክ ተፈላጊ ነው ማለት ነው። እንግዲህ የሚያስፈልጉት እቃዎች እንግዲህ የእንጨት ወይም የቀርከሃ ጥሬ እቃ ነው የሚያስፈልገው። እንግዲህ የመቁረጫ ማሽን ያስፈልጋቸዋል። የመቅረጫ እና እንደዚሁም የማለስለሻ ማሽን ያስፈልጋቸዋል። እንደዚሁም የማድረቂያ ማሽን ያስፈልጋቸዋል። የጥራት መቆጣጠሪያ መሳሪያዎች ያስፈልጋቸዋል ማለት ነው። ይህም ቢዝነስ ለመስራት ማለት ነው። መነሻ ካፒታሉ ምን ያህል ነው ካላችሁ ደግሞ እንግዲህ መነሻ ካፒታሉን በዝርዝር የምነግራችሁ ቢዝነስ መነሻ ካፒታሉ እንግዲህ ትንሽ ማሸጊያ ወይም ደግሞ ማከፋፈያ ቢዝነስ ከፈለጋችሁ እንግዲህ ከ100,000 እስከ 500,000 እንደ ቦታው ወይም እንደ አካባቢው ይወሰናል ማለት ነው እና እንደ ምርታችሁ መጠን ይወሰናል። ከ100,000 እስከ 500,000 ይሆናል። እንደዚሁም ደግሞ ሙሉ ፋብሪካ ለማቋቋም ከፈለጋችሁ ይህ ቢዝነስ ለመስራት ሙሉ ፋብሪካ ብዙ ሚሊዮኖች ያስፈልጋችኋል። ምናልባት እንግዲህ የማምረቻ ማስመርና እንደዚሁ ማሽኖች ውድ ስለሆኑ ትንሽ ካፒታሉ ጫን ያለ ያስፈልጋችኋል ማለት ነው ይህን ቢዝነስ ለመስራት። ይህ ሙሉ የተባለ የቱስፒክ ወይም ሙሉ ፋብሪካ ለመገንባት የሚያስፈልጋችሁ ካፒታል እንግዲህ ከ15 ሚሊዮን እስከ 30 ሚሊዮን ያስፈልጋችሁ ይችላል። ያው ተለቅ ያለ ከዛም በላይ ሊፈጅ ይችላል። እንደ ፋብሪካችሁ መጠን ይዘት ነው የሚወሰነው። ቱስፒክ እንግዲህ ቢዝነስ በሙሉ የተሟላ ፋብሪካ ለመክፈት በትንሹ 15 ሚሊዮን እስከ 30 ሚሊዮን ያስፈልጋችሁ ይችላል እና ከዛ በላይም ሊሆን ይችላል። እንደ ካፒታላችሁ መጠን፣ እንደ ቦታው ስፋት እና እንደምትጠቀሙት የዕቃ አይነቶች ሊለያይ ይችላል። እንግዲህ በትልቅ ካፒታል ይሄን ይመስላል። እንግዲህ አሁን የሚይዤላችሁ የመጣው ደግሞ በደንበኞቻችሁ ካሰራችሁ በኋላ ምርቱን ይሄን ከሰራችሁ በኋላ ለማን ነው የምታስረክቡት ወይስ ለማን ነው የምታቀርቡት የሚለውን ነው የምነግራችሁ ማለት ነው። እንግዲህ ደንበኞቻችሁ እንግዲህ ሆቴሎች ናቸው። ደንበኞቻችሁ ሆቴሎች ናቸው፣ ሬስቶራንቶች ናቸው፣ ካፌዎች ናቸው፣ ሱፐርማርኬቶች፣ ጅምላ ነጋዴዎች፣ እንደዚሁም ደግሞ ፋርማሲዎች እና ሌሎች ቸርቻሪዎች ሊሆኑ ይችላሉ። ታደርጋላችሁ እና እንግዲህ ማንኛውም ቢዝነስ ሲጀምሩ መጀመሪያ ገንዘብ ስላላችሁ መጀመር ሳይሆን ያዋጣኛል ያዋጣኝ የሚለው በስነስርዓት ራሳችሁ ጋር መነጋገርና ማጥናት አለባችሁ። ቢዝነሱ በእርግጥ አዋጭ ከሚባሉ ቢዝነስ አንዱ ነው፣ ግን ደግሞ ከቴሌሎቹ እንዴት አድርጌ ተሽዬ መገኘት አለብኝ የሚለውን ማወቅ አለባችሁ እና እነሱ ያመረቱትን ማምረት ሳይሆን ቢያንስ የተሻለ ነገር አስተሻሸጋችሁ ላይ ሊሆን ይችላል፣ አቀራረባችሁ ላይ ሊሆን ይችላል፣ ወይም ደግሞ የምትጠቀሙት ፓክ የሆነ እቃ የተሻለ ነገር ሊሆን ይችላል እና ጥራታችሁ ላይም እንደዚሁ መጨነቅ አለባችሁና እንግዲህ ቢዝነስ ስጀምሩ ምን ጊዜም ጥራታችሁ ወይም አስተሻሸጋችሁ ከሌሎቹ ለየት አድርጋችሁ እንደዚሁም ደግሞ የኳሊቲነታችሁ የአሰራር ኳሊቲናችሁ እንደዚሁም ደግሞ የእንትናችሁም ደግሞ የፕራይሳችሁን እንደዚሁም ደግሞ ፌር የሆነ ፕራይስ ወይም ደግሞ ተመጣጣኝ የሆነ ፕራይስ የተሻለ አድርጋችሁ መቅረብ አለባችሁ። እንግዲህ ለዛሬ ይህችን ይመስላለች ቲፓችሁ። እንግዲህ ይህን አትርሱ። ምን ጊዜም ቢዝነስ ስላለኝ ተብሎ ገንዘብ አይጀምርም እና እነዚህን ነገር በስነስርዓት ማጥናት አለባችሁ እና ማወቅ አለባችሁ የሚለው ወይም ደግሞ ስቴኪኒያችሁ ለማምረት የሚያስፈልጋችሁ ጥሬ ዕቃ ዋጋ እንግዲህ ነው የምነግራችሁ ማለት ነው። እሱ ደግሞ እንግዲህ የቀርከሃም ወይም ደግሞ እንጨት ለመጠቀም እንግዲህ ከ300,000 እስከ በትንሹ ከ100,000 እስከ 300,000 ትጠቀማላችሁ። እንደዚሁም ደግሞ በመካከለኛ ከ300,000 እስከ 500,000 ብር ያስፈልጋችኋል፣ ወይም ከ300,000 እስከ 800,000 ብር ያስፈልጋችኋል ማለት ነው። ይሄ ጥሬ ዕቃው ነው። በአነስተኛ እና በመካከለኛ የሆነ ጥሬ ዕቃው ዋጋ በአማካይ እንግዲህ ከ100,000 እስከ 300 አነስተኛ የሆነ ደግሞ መካከለኛ ከሆነ ደግሞ ከ300,000 እስከ 800,000 ያስፈልጋቸዋል ማለት ነው።
መቅረጫና እንደዚሁም ደግሞ የማለስለሻ ዋጋችሁ እንግዲህ ከመቅረጫና የማለስለሻ ማሽን ዋጋችሁ እንዲሁ ከ600 ሺህ እስከ 1.5 ሚሊዮን ብር ያስፈልጋችኋል። ይህ የመቅረጫና የማለስለሻ ማሽኑ ዋጋ ነው። እንግዲህ በአማካኝ ከ600 ሺህ እስከ 1.5 ሚሊዮን ብር ያስፈልጋችኋል ማለት ነው። እንደዚሁም ደግሞ የማድረቂያ ወይም የድራይንግ ማሽን ደግሞ ከ300 ሺህ በአማካኝ ከ300 ሺህ እስከ 900 ሺህ ብር ያስፈልጋችኋል። የመቁረጫ ማሽኑ ደግሞ እንደዚሁም በአማካይ ከ400 ሺህ እስከ 1 ሚሊዮን ብር ያስፈልጋቸዋል ማለት ነው። ይህ የመቁረጫ ማሽን አማካይ የመግዣ መጠን ነው። ከ400 ሺህ እስከ 1 ሚሊዮን ብር ያስፈልጋቸዋል። የጥራት መቆጣጠሪያ እንደዚሁም ደግሞ በአነስተኛ ከሆነ ከ50 ሺህ እስከ 200 ሺህ ያስፈልጋቸዋል። ወይም ኳሊቲ ኮንትሮል ይባላል። የጥራት መቆጣጠሪያ ወይም ኳሊቲ ኮንትሮል ከ50 ሺህ እስከ 800 ሺህ ያስፈልጋቸዋል። ከ50 ሺህ እስከ 200 ሺህ ያስፈልጋቸዋል። እንደዚህም የላቀ ጥራት መቆጣጠሪያ ወይም ኳሊቲ ኮንትሮል ወይም ደግሞ ከፍተኛ ጥራት ያለውን ለመጠቀም ከፈለጋችሁ ደግሞ ከ200 ሺህ እስከ 500 ሺህ የሆነ በጀት ወይም ካፒታል ያስፈልጋቸዋል። ይህን ማሽን ለመግዛት ማለት ነው። እንግዲህ በአጠቃላይ ጠቅላላ አድርጌ እንግዲህ ሳቀርብላችሁ እንግዲህ በአማካይ አንድ የቱስፒክ ምርት ለማምረት ወይም ፋብሪካ ወይም የራሳችሁን ድርጅት ለመመስረት በአማካይ ከ8 ሚሊዮን ብር በትንሹ መነሻ 8 ሚሊዮን ብር እና እንግዲህ ከዛ በላይ ያስፈልጋችኋል ማለት ነው። ከ8 ሚሊዮን እና ከዛ በላይ 20 ሚሊዮን ብርም 30 ሚሊዮን ያስፈልጋችሁ ይችላል። እንደ ካፒታላችሁ መጠን ወይም እንደ ፋብሪካችሁ መጠንና ግዝፈት ይወሰናል ማለት ነው። እንግዲህ በትንሹ ግን እስከ 8 ሚሊዮን ብር ያስፈልጋቸዋል ይህም ቢዝነስ ለመስራት በአሁኑ ሰዓት ባለው የኢትዮጵያ ገንዘብ ሁኔታ ማለት ነው። እንግዲህ ለዛሬ ይህን ይመስላል ማለት ነው። የቢዝነስ የቱስፒክ ቢዝነስ ምርቶቻችሁን እንግዲህ ለማከፋፈል እነዚህን ቦታዎች ነው የምትጠቀሙት። እንዳልኳችሁ እንግዲህ ደንበኞቻችሁ እነዚህ ናቸው ማለት ነው። ለቱስፒክ ቢዝነስ ለጀማሪዎች እንግዲህ ምርቴን የት ነው የማቀርበው ከሰራው በኋላ የት ነው የማከፋፍለው ለምትሉ እነዚህ ቦታዎች ናቸው ማለት ነው። እንግዲህ እንደነገርኳችሁ እነዚህ ቦታዎች ናቸው የእናንተ ደንበኞች ማለት ነው። እንግዲህ ምርቶቻችሁን ዝግጁ ካደረጋችሁ በኋላ እንግዲህ በትንሽ ትርፍ እንግዲህ ምን ያህል ነው እንግዲህ ትርፍ ለምትሉ በነገራችን ላይ በትንሽ ማሽንም መጀመር ትችላላችሁ። ቱስፒክ ግን ያሁን ይሄኛው እስከ 15 እስከ 30 ያልኳችሁ በትልቅ ፋብሪካ ለመክፈት ነው። ከዛ በላይ ሊፈጅባችሁ ይችላል። እንደናንተ ስፋትና ቦታ ወይም የምትጠቀሙት የመሳሪያ አይነት ይፈጃል እንጂ በትንሿም መጀመር ትችላላችሁ ማለት ነው። ከዛ በታች ሊፈጅባችሁ ይችላል በትንሹ ከመጀመራችሁ። እንግዲህ ትንሽ ማከፋፈያ ወርሃዊ ሽያጫችሁ ከ100 ሺህ እስከ 300 ሺህ ነው። አሁን ይዤላችሁ የመጣው ደግሞ ወርሃዊ ትርፋችሁና ወርሃዊ ሽያጫችሁ ነው። እንግዲህ ወርሃዊ ሽያጫችሁ በትንሽ ማከፋፈያ ከሆነ እንግዲህ ከ100 ሺህ እስከ 300 ሺህ ይሆናል ማለት ነው። ይህም የትርፍ መጠን ደግሞ ከ10% እስከ 20% ይሆናል ማለት ነው። እንግዲህ የተጣራ ትርፋችሁ ደግሞ ይሄ ማለት በ10 ሺህ እስከ 60 ሺህ ብር ይሆናል ማለት ነው። ይህ ማለት በትንሹ ከጀመራችሁ ማለት ነው። ከ10 ሺህ እስከ 60 ሺህ በትንሿ ከጀመራችሁ ነው። መካከለኛ ሽያጭ ከሆነ ደግሞ ከ500 ሺህ እስከ 1.5 ሚሊዮን ብር ይሆናል። ከ500 ሺህ እስከ 1.5 ሚሊዮን ይሄ በመካከለኛ መራዊ ሽያጭ ነው። ትርፋችሁ ደግሞ ከ15% እስከ 30% ይሆናል። ይህ እንግዲህ ማለት ደግሞ የተጣራ ትርፋችሁ ከ75 ሺህ እስከ 400 ሺህ ብር እና ከዛ በላይ ሊሆን ይችላል ማለት ነው። እንደናንተ የእቃችሁ ጥራትና የቱስፒክ አቀራረባችሁና የአስተሻሸግ ሁኔታችሁ ይለያል። እንግዲህ ትልቁ ፋብሪካ እንግዲህ ወርሃዊ ሽያጩ እስከ 2 ሚሊዮን ብር ነው ማለት ነው። የተጣራ ትርፋችሁ ደግሞ እንግዲህ ከ300 ሺህ እስከ 1.1 ሚሊዮን ብር ይሆናል ማለት ነው። ይሄ በትልቁ ፋብሪካችሁ ማለት ነው። እንግዲህ ይህን ይመስላል እንግዲህ የትርፍ መጠናችሁ እና እንደዚሁም የወርሃዊ ሽያጫችሁ እንደዚሁም ደግሞ በፐርሰንት ደግሞ ምን ያህል ፐርሰንት ነው የሚለውን ነው ይዤላችሁ የመጣሁት። እንግዲህ የቱስፒክ ቢዝነስ እንግዲህ ለጀምር ያሰባችሁ ሰዎች እንግዲህ ከእጅግ አዋጭ እና አትራፊ ከሚባሉ እንደዚሁም ደግሞ ምርጥ ከሚባሉ የቢዝነስ ሀሳቦች አንዱ ነው ቱስፒክ። ምክንያቱም ሰዎች እንግዲህ ተረፈ ካፋቸው ከበሉ በኋላ የተለያዩ የስጋ ተረፈ ምርቶች ውስጣቸው ይቀራል በጥርሳቸው። ያን ደግሞ ለማውጣት የሚጠቀሙት ይሄ የስቴኪኒ ወይም ደግሞ የቱስፒክ ነው እና ይህን ምርት በአሁኑ ሰዓት ደግሞ እንግዲህ የቀርከሃ ብትጠቀሙ የተሻለ ነው። ምክንያቱም ደግሞ ያው የደን ጥበቃ በሚመለከት እንግዲህ በአሁኑ ሰዓት ከእንጨት ይልቅ ቱስፒክን ማነው የቀርከሃን ስቴኪኒ ብትጠቀሙ የተሻለ ነው ብዬ ነግራችኋለሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት
የስቴኪንግ ወይም የቱስፒክ ቢዝነስ ይህን ይመስላል። በቀጣይ ደግሞ የተሻለ የቢዝነስ ሀሳብ ይዤላችሁ ይመጣል ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህ የቱስፒክ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን ደግሞ አስተያየት ካላችሁ በኮመንት ሴክሽን ላይ አስፍሩልኝ። ማስተካከል ያለብኝን እንዳስተካክላችሁ ወይ የተሻለ ነገር ደግሞ ይዤላችሁ እንደመጣ እንግዲህ ኮመንት ሴክሽን ላይ ወይም በኮመንት ላይ አስፍሩልኝ ወይም ጻፉልኝ ማለት ነው። ለዛሬ የመጣሁት የቱስፒክ ወይም ስቴኪንግ ቢዝነስ ይህን ይመስላል። በካናል ቢዝነስ ቲዩብ ላይክ እና ሰብስክራይብ ማድረጋችሁን አትርሱ።